ሜካፕ መማር እፈልጋለሁ ግን የሜካፕ ቋንቋ ምንም አላውቅም። የቱ ለምኑ እንደሆነ ምንም አይገባኝም የምትሉት ከሆነ ዛሬ ቀለል አድርጌ ትንሽ ፕሮዳክቶች ምን እንደሚሰሩና ለምን እንደምንጠቀማቸውና ስሞቹን እነግራቸዋለሁ። መጀመሪያ ፕራይመር ነው። ፕራይመር እንደዚህ አይነት ነገር ወይም ኤኒቲንግ ፕራይመር እኔ ያለኝ ይሄ ሚልክ ነው። ሌላ ብዙ አይነት ፕራይመሮች አሉ። ፕራይመር ጥቅሙ ምንድነው መሰላችሁ? ቆዳችሁን ለፋውንዴሽን ማዘጋጃ ፕሮዳክት ነው። አንደኛ ፋውንዴሽኑ ቆዳችሁን ቀጥታ እንዳይነካው ያደርጋል። ሁለተኛ ደግሞ ዲፔንዲንግ ኦን የገዛችሁት አይነት ፕራይመር አንዳንዴ ሃይድሬቲንግ ፕራይመሮች ይኖራሉ። እነሱ ምንድነው በጣም ደረቅ ቆዳ ታላችሁ ሞይስቸር እንዲሰጡ ሃይድሬት የሚያደርግ ፕራይመር ትገዛላችሁ። አንዳንዴ ደግሞ ማቲፋይንግ ፕራይመሮች አሉ። በጣም ኦይሊ ተሆናችሁ በተለይ ይሄ ቲዞናችሁ ላይ እና ፋውንዴሽን ስትቀቡ እየቀለጠ በጣም ኦይሊ የምትሆኑ ከሆነ ማቲፋይንግ ፕራይመር ስትጠቀሙ ምንድነው የሚያደርገው? ኦይሉን ኮንትሮል ስለሚያደርገው ፋውንዴሽናችሁ በደንብ ፍሎለስ ሆነው እንዲቆይ ያደርጋል። ሶስተኛው ደግሞ ፖር ፊሊንግ ፕራይመሮች አሉ ሲሊኮን ቤዝድ። አንዳንድ ሰዎች ባይ ኔቸር ባይ ዘ ዌይ ዲስ ኢዝ ቬሪ ኖርማል ቀዳዳ በደንብ የሚታይ ቀዳዳ ፖር አላቸው አይደለ? ሲሊኮን ፕራይመር ምንድነው የሚያደርገው? እነሱን ቀዳዳዎች ይሞላና ፋውንዴሽን ስታደርጉ በቃ ልሙጥ ያለ ላይክ ስሙዝ የሆነ አፕሊኬሽን ይኖረዋል ኢንስቴድ ኦፍ when you put ፋውንዴሽኑና ይሄ ጠቃጠቆ የሚወጣው ነገር እንዳይኖር ማለት ነው። so that is what primer does። ሁለተኛው is ፋውንዴሽን እኔ ለዛሬ ማሳያችሁ this is the luminous silk armani foundation አይነት ፋውንዴሽን አለ። እናንተም የመቻችሁን አንሱት። ፋውንዴሽን ጥቅሙ ምንድነው? ፊታችሁን አንድ አይነት ከለር ማረግ ነው። በቃ የራሳችሁን ቆዳ አይደለ ፋውንዴሽን ስትገዙ የምትፈልጉትን ሰው መምሰል ሳይሆን ራሳችሁን መምሰል ነው ያለባችሁ። ምክንያቱም አንዳንድ ሰው ነጣ ያለ ፋውንዴሽን ገዝቶ ላይክ አንገቱ ከአፉ ጋር ከእጁ ጋር ከፊቱ ጋር አይገናኝም። ላይክ የተለያየ ዚፕ ኮድ ነው የሚኖራችሁ። ስለዚህ ሜክ ሹር የራሳችሁን ከለር መርጣችሁ ስቶር ሄዳችሁ የራሳችሁን ከለር ትገዛላችሁ። ፋውንዴሽን ኢዝ በአማርኛ መሰረት። ይሄኛው ተበላሸ ሜካፓችሁ እንዳለ ተበላሸ ነው እያልኳችሁ ያለሁት። ስለዚህ ፋውንዴሽናችሁን በደንብ አስተካክላችሁ ግዙ ከለራችሁን። the next step is concealer ትራንስሌት ሲደረግ አንድ ነገር መደበቅ ቱ ሃይድ ምናምን ነው። ኮንሲለር ምኑን ነው የሚደብቀው ብትሉኝ አንዳንድ ሰው ወይም እኔ ራሴ እንቅልፌን በደንብ ታልተኛው እዚህ ጋር ይጠቁራል ወይም ናቹራሊ ማለት ነው። አንዳንድ ሰው ይሄኛው ቆዳችሁ በጣም ስስ ስለሆነ ቬኑ ምናምን የሚታይ ሰው አለና እሱን መደበቅ ትችላላችሁ። ሁለተኛ ደግሞ ከፋውንዴሽናችሁ ነጣ ስላለ ምንድነው ጥቅሙ? የሆነ ላይክ በደንብ ሬስትድ የሆነ ሉክ ይሰጣችኋል። ምክንያቱም አይናችሁ በደንብ ፏ ብሎ ይታያል ቤዚክሊ እዚህ አካባቢ ማለት ነው። ከዛ ደግሞ ብራንዘር አለ። ብራንዘር ደግሞ ላይክ ፀሐይ መቷችሁ ኦር ሰምቲንግ ማለት ነው እዚህ ፊታችሁ ላይ ጠቆር የሚለው ነገር አለ አይደለ? እንደሱ አይነት ከለር ነው የሚሰጠው። ግን ብራንዘር ጥቅሙ ምንድነው መሰላችሁ? ፋውንዴሽናችሁ አንድ አይነት ከለር አድርጓችሁ ፍላት ሲያረጋችሁ የሆነ ዋርምት እንዲሰጣችሁ ተፈለጋችሁ አንዘራችሁን እዚህ ጋር ደስት ታረጋላችሁ። እዚህ አካባቢ ጉንጫችሁ አካባቢ ስታረጉትኝ ፊታችሁን ሞር ላይክ ሼፕ ይሰጠዋል። ሼፕም ሳይሆን የሆነ ላይክ ዋርምት ይሰጠዋል። ዋርምት በአማርኛ ኤግዛክትሊ ኤክስፕሌን እንዴት እንደሚደረግ አላውቅም። the next one is a blush okay አገን ብላሽ የምትፈልጉትን አይነት ከለር መምረጥ ትችላላችሁ። ቤዚክሊ ኢትስ ሶ ፋን የሆነ ጉንጫችሁ ላይ ሆነ ከለር መጨመር ነው። ሌላ ምንም ነገር አይደለም። እኔ በጣም ነው ብላሽ የምወደው። ብላሽ ራሱ ስትዘሉና ሳትዘሉ የተለያየ ፊት ነው የሚያመጣውና ጉንጫችሁ ላይ እዚች ጋር ብቻ ብላሽ የምታረጉት ሆነ ምንድነው ፊታችሁን የሆነ ድንቡጭ ነገር ያደርጋል። ብላሹን ወስዳችሁ እዚያ አካባቢ ወደ ላይ ብለንድ የምታረጉት ሆነ kind of gives you like this snatch lifted look okay ግን ሞር ከለር ለመጨመር ነው። the last one ዛሬ የምነግራችሁ is setting powder በጣም ፋይንሊ ሚልድድ የተደረገ የተፈጨ ፓውደር ነው አይደለ? እና ምንድነው የምታረጉትኝ? ሜካፓችሁ እንዳይንቀሳቀስ ማድረግ ትችላላችሁ። እኔ I usually put it እዚህ under my eye ምክንያቱም ኮንሲለሬ እንዲንቀሳቀስ አልፈልግም። እሱን ነው የምጠቀመው ማለት ነው። እኔ ብዙ ጊዜ ፊቴን the rest of my face I don't set it because oily skinም የለኝም I don't know I don't see the need of it ግን ብዙ ሰው በደም ሜካፕ እንዲቆይ ተፈለገ በደም በፓውደር ሴት ማድረግ ትችላላችሁ ዛሬ
ስንት ነገር ነገርኳቸው። 1 2 3 4 5 ዛሬ 6 እቃ ከነ ጥቅሙ ነግሬያቸዋለሁ። I hope this was helpful. እንደዚህ አይነት ቪዲዮ enjoy የምታደርጉት ሆነ please join the family and subscribe to my channel. Thank you for watching. I'll catch you in my next video. Till then, be good, do good, darlings. Bye.